እኔ ግን ያደረኩት በጣም ነው የሚሰማኝ። ልጁም ያለበትን ሁኔታ ሳይ ምክንያቷ እኔ ነኝ የሚለው ነገር በልጅነት ባለማወቅ በብዙ ነገር ነው ያ ነገር የተፈጠረው። ሆን ብዬ ያደረኩት አይደለም። እሱ የሚያስተምራችሁ ከሆነ ሌላ ጊዜ ነግራችኋለሁኝና እኔ ራሱ አሁን ላይ በጣም በዛ ጉዳይ መወሰን የተቸገርኩበት ሁኔታ ላይ ነው ያለሁት። ባሰብኩት ቁጥር እደነግጣለሁ። ለሱ የገባሁት ቃል ባሰብኩት ቁጥር በጣም ነው የምደነግጠው። እና እሱ ይቆይና ለእናንተ ግን ከህይወት ተሞክሮ አንጻር በህይወት የሚጠቅማችሁን ነገር ላስጨብጣችሁ። ያፈቀሩት ሰው ሲከዳ በፍቅር ብቻ ሳይሆን በማንኛውም የህይወት መንገዳችሁ ውስጥ ለሁለት ነገር ዝግጁ ሆናችሁ መኖር አለባችሁ። አንደኛ በሰው ልጅ ህይወት ውስጥ መከሰቱ የማይቀር ጉዳዮች አሉ። አንደኛ ያዙት። ሁለተኛ ሊከሰቱ የሚችሉ ጉዳዮች ልብ በሉ። መከሰታቸው የማይቀር በሰው ልጅ ህይወት ውስጥ መከሰታቸው የማይቀር። ሁለተኛ ሊከሰቱ የሚችሉ ነገሮች ከሚለው ስዘረዝርላችሁ በሰው ልጅ ህይወት ውስጥ ከጥቃቅን ችግሮች እስከ ከባባድ ሁኔታዎች ድረስ በህይወታችን ሊገጥመን ይችላል። አንደኛ ባጭሩ ሽንኩርት እየከተፍ ምግብ ሰርቼ ልበላለሁ ብለህ ሽንኩርት እየከተፍ በቢላ እጅን ልቆርጥ ትችላለህ። በቃ አስበህ አይደለም። እጄን ቆርጣለሁ ብለህ አስበህ አይደለም። እየተጠነቀቅክም ሊሆን ይችላል። ብቻ ቆረጥከው። በቃ ኢትስ ኦኬ አክሴፕት ማድረግ አለብህ። ያንን ነገር ወደ መፍትሄ ነው እንጂ መቼም ከቢላው ጋር አትጣላ። መንገድ ላይ የሄድክ እንቅፋት ሊመታክ ይችላል። ህመምህን ቻል አድርገህ ድንጋዩን ማንሳት የምትችል ከሆነ ሌላን ሰው እንቅፋት እንዳይመታ አንስተህ መሄድ አለብህ እንጂ እንዴት ትመታኛለህ ድንጋዩ መታኝ ብለህ መልስ ከማይሰጥ ድንጋይ ጋር ልትጣላ አትችልም። ድንገት መኪና መንገድ ስታቋርጥ መኪና ሊገጭ ይችላል። ምናልባት ሳትሞት በህይወት ልትተርፍ ትችላለህ። ከባድ የሆነ አደጋ ሊደርስብህ ይችላል። እንግዲህ ከቢላ ጀመርኩልህ እንቅፋት አልኩክ፣ ትልቅ አደጋ ጋር ደረስን። ፈጣሪ ረድቶክ ያው በህይወት ልትተርፍ ትችላለህ። ለምን አልሞትኩም፣ ለምን ነፍሴ ተረፈ፣ በቃ ብዙ ነገር ብለህ ብዙ ነገር ልትማረር ትችላለህ። ከደረሰብህ አደጋ በተጨማሪ በራስህ ላይ በምታደርሰው ጭንቀትና ማማረር ከአካል ጉዳተኝነት ባሻገር ደግሞ የአይምሮ ተጎጂ ትሆናለህ። ስነ ልቦናክ ይጎዳል፣ ልብክ ይሰበራል። እና ጠንከር ብለህ ቀጣይ ህይወት ፈጣሪ ቀጣይ ህይወትን የሚሰጥ ከሆነ ድነህ ትቆማለህ። ብዙ አደጋ ደርሶባቸው ድጋሚ ድነው የቆሙ ሰዎችን አውቃለሁ። ሌላው የተፈጥሮ አደጋዎች አሉ። የተፈጥሮ አደጋዎች አንተ ልታስቆማቸው አትችልም። ድንገት ነው የሚከሰቱት። ጎርፍ ሊሆን ይችላል። በዛ በጎርፍ ንብረትክ ሊወድም ይችላል። የእሳት አደጋ ሊሆን ይችላል። ጦርነት ሊሆን ይችላል። እነዚህ ልታስቆማቸው አትችልም። ስለዚህ እነዚህ ሊከሰቱ የሚችሉ ጉዳዮች ስር የዘረዘርኳቸው ሌሎችም በሰው ልጅ ህይወት ውስጥ የሚከሰቱ ናቸው። ሊከሰቱ ይችላሉ። በቃ እነዚህ ሊከሰቱ ይችላሉ። ቀጥሎ በጣም ባመንከው ሰው፣ አሁን ወደ እናንተ ያነሳችሁት ጋር ስመጣ በጣም የምትወደው ሰው፣ የምታፈቅረው ሰው የህይወቴ ማጣፈጫ የሚሆን እስከ ሞት ድረስ አብረው የምኖር ብለህ በሱ ተስፋ ያደረክ ብዙ ህልሞችን አብረህ ያለምከው ሰው ድንገት ሊከዳክ ይችላል። ድንገት ያፈቅረኛል እያለች ቀሪ ዘመኔን ከሱ ጋር ነው የምኖረው እያለች ነገር ግን ሊከዳት ይችላል። ልትከዳው ትችላለች። ልክ በእኔ ህይወት እንደተከሰተ ማለት ነው። እሺ ይሄን ነገር እንዴት ነው የምቀበለው? ማበድ የለብኝም። በቃ ማበድ የለብኝም። ዝግጁ ሁኑ ነው የምላችሁ። አሁን እዚህ ጋር መያዝ ያለባችሁ በህይወት ውስጥ በሰው ልጆች ህይወት ውስጥ ለሁለት ነገር ተዘጋጁ። መከሰቱ የማይቀርና ሊከሰት የሚችል ብላችሁ በህይወታችሁ በምንም ነገር ዝግጁ ሆናችሁ ጠብቁ። እንደዛ ከሆነ አታብዱ።